ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው አሁን ኑና ሰሩኝ ሴት በፍቅር አታብድም አስጌ በድጋሚ ሐሳቡን አስፍሯል። ምንም እንኳ አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛው ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምጽ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ለምን አያብዱም ትለናለ? እናብዳለን ብላችሁ የምታብዱ ሴቶች እደግመዋለሁ፣ አታብዱም። እንድታብዱም አልፈልግም። እኔ የሴት ልጅ አባት የእናቴ ልጅ ነኝ። ማበድም ደግሞ የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባችሁ ክሬዲት ካለም በይፋ መልሻለሁ። ይቅርታዬንም እነሆ ሲል አስጌ ምላሹን ሰጥቷል። ለሚመለከተው ግን አንድ ነገር ማለት ይፈልጋል። ተደፍረው የተገደሉ ህፃናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለታገዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ በተለያየ የእድሜ ክልል ውስጥ የሚገኙ ሴቶች 10% የሚሆኑት ሲደፈሩ ያልነበርን አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘን ማለት እወዳለሁ። ግን ለሴት ልጅ ያለኝን ፍቅርና ክብር በልጄ በእናቴና ዙሪያዬ ባሉ እንዲሁም በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ ለሴቶች እኩልነት የተሰራ ሙዚቃ ምስክሬ ነው። በመጨረሻም በነፃ ሐሳባችን በአማርኛችን በመልካችንና በመጣንበት አቅጣጫ ለማሸማቀቅ የሚደረገውን የትኛውንም ተግባርና እንቅስቃሴ እቃወማለሁ። አመሰግናለሁ። አሁን ኑና ሰሩኝ ሴት በፍቅር አታብድም። የእናንተስ አስተያየት ምንድነው? መልካም ጊዜ። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ልታስፈምሱኝ ነው እንደገና ደግሞ አሁን ደግሞ ሪከርደር እውነት እንደተረገጠች ምድር ላይ ሽምግልና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! እንዴ! ማአት አንድ አይረፉ ሴቶች ረፉ ወንዶች ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባቴ ማአት አንድ እየጻፉ ነው። የምር ኧረ አንድ ማአት። እሺ ሴቶች የምሬን ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አውቃለሁ። ለፍቅር ራሷን ያጠፋች ሴት አውቃለሁ። እኔ ያልኩት እኔ አታብዱም ነው። አዎ አታብዱም፣ አትበዱ። እንድታብዱም አልፈልግም። ግን አይ እኛ ፍቅርን ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ነው እየተባልን የምናገባው። አንካካድ። መሬት ላይ ያለ ሀቅ ነው ያወራሁት። ችግሩ ምንድነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸውም። ችግሩ ምንድነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈለግ። እኛ ካላወራን ታዲያ ማንም ማያውቀው ሰውዬ አንድ ልስትሮ ቢያወራና እዛው ተወርቶ ነው የሚቀረው። አንዳንድ እውነት ወደፊት መምጣትና ፌዱቲ ሚቺያ ኔራ
የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ድምፃዊው ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም? አትልፋ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በሐሳቡስ ምን ያህሎቻችሁ ትስማማላችሁ? ዛሬን ለነገ እንኑር። መልካም ጊዜ። ሄላ ሄላ ሄሎ፣ አቤት። ሰላም ነው አባት? ደህና አልሐምዱሊላህ። እስማኤል አይደለም ስምክ? እስማኤል ነኝ። አዎ፣ ህፃን ልጅ አባቴ ነው ብላኝ እኮ ነው። ኧረ አይደለሁም። መንገድ ላይ አግኝቻት ነው፣ ድንገት ሳልፍ እያለቀሰች አግኝቻት ነውና። አይ አይደለሁም፣ ስልክ ተሳስቶ ይሆናል። እርግጠኛ ነህ ተሳስታ ነው? አዎ። ኧረ ተው ግን አባቴ ነው እያለች ነው ወይ ሱቅ ላይ አስቀምጫት ልለፍ እንዴ? ኧረ ባላ እኔ ልጅም የለሽ ጀመር ሲጀመር ልጅም የለኝ። የት አካባቢ ነህ ታዲያ? እኔ ፊጋ። ምን ይሻላል በእናትህ? ደግሞ ደግማ የነገረችኝ ይሄን ቁጥር ነው። ኧረ ተሳስታ ይሆናል። ይሄን አይደለም ቀይረሽ 08 ላይ ምናልባት 06 ሊሆን ይችላል ወይ 03። እውነትህን ነው አይደለ? ግን እስማኤል ነህ አይደል ስምክ? ወላሂ እስኪ አዋራት ወይ ልጅቷን። ኧረ እኔ አይደለሁም ወላሂ እያልኩሽ። አባዬ አይደለሁም ሚጣኔ አባትሽ አይደለሁም። እኔ እኮ እየጠፋሁ እኮ ነው አባቴ። የአባትሽ ስልክ አይደለም ሌላ ነው። የአባቴ ስልክ እኮ ነው። እንደዚህ እኮ ነው። አይደለም። ቅድምም እኮ ብዙ ጊዜ ደውላልኝ ነበረ። ኧረ አይደለም ተጠቅመሽ ነው ሚጣ። አባዬን አንተ አታውቀውም? እኔ አላውቅም። አባዬን የኔን አባት አታውቀውም እንዴ አንተ? አዎ የኔ አባት ሰይዶ። አይ አላውቀውም። ሰይዶ እኮ ነው ስሙ። አባዬ አይደለሁም። ወይ ምጣምን ሆነሽ አንተ ያመሃል እንደ እያያ ነዳም እንዴ? እብደተኛው እኮ አንተ ነህ። ቀስ ብለህ ነዳ። ዘንብሶ ትናገራለህ እንዴ? ደግሞ ጆተኒያ ምን ለማለት ፈልጎ ነው? ወይኔ ናቲ መሪውን እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? በጣም ይገርምሻል፣ ያስታውቃል ትዳር አምሮሻል። ቆሞ እኮ አይጠብቅም ይቀደዋል እድሜሽን ይቆሳል። በት ብለሽ ታገቢ ላንቺ ይሻልሻል። ትዳር ያማረውን ካገኘሽ 12,000 ብር ካሽ ይዘሽ ሁለት ቬሎ ከሱፍ ቀይረሽ ሜካፕና ጥፍር ተሰርተሽ 50 ጸደይ ፎቶ ተነስተሽ ቢዋይ ፎቶ ቤትን አመስግነሽ ትሄጃለሽ ታክሲሽን ይዘሽ ትሄጃለሽ ባልሽን ይዘሽ
ብራዘር 2 ሳሙሳ አምጪ እስቲ አዎ እሱማ ልክ ነሽ። ምን እንትን ሽቶሽ ምን አይነት ሽቶ ነው ያለ? አረ ሁሉም አለ። ምን አይነት የሴት ነው? የሴት የወንድ ተወዳጁ የወንድ ምን አለ? ሳቬጅ አለ፣ ብሉ ቻላን አለ፣ ቦስ አለ፣ ባካራት አለ፣ ቨርሳች አለ፣ ክሪድ አለ። እኔ ማለቃቸው ሁሉ አሉ። ስትሮንግ ዊዚው አለ። የለም አሪፍ ነው። በቃልህ መያዝ ራሱ ምን ያህል የንግድ ፍላጎትህ እንዳለህ ነው የሚያሳየው። እኔ በጣም እንጂ እኔ እኮ ስራ መለወጥ እንዴት ደስ እንደሚለኝ በቃ ተይ። ሰራ አንድ ሽቶሽ ስጭ እንዴት ደስ እንደሚለኝ ብታየው ላይ አይ ነው ንግድ ላይ ደስ ይላል። እንትን እወዳለሁ በጣም ፓራካት ምን አሁን ምን ፓራካት ለምን የቀረልኩ አይደለም። ምን ነበር ባካራት ነው እኮ ባካራት አይደለም። ሳቤጅ ፓራካት ሳቤጅ ለማለት ነው። ፓራካት የሰው ስም ነው። አይ ሳቤጅ ለማለት ፈልጌ ነው። አራሪ ፈርገሻል። ደስ ይላል እባክሽ። እና ሳቤጅ ተጠቀማለሁ። ከዱባይ ስንት መሰለ ይዤ መጥቼ ወደ 10 ምናምን ይዤ መጥቼ አንድ አይነት ሽቶ በጣም ደስ ይላል። እና ላይ ጠረንህ ምናምን አንድ አይነት ነው የሚሆነው። አቦ የሸረፋ ልጅ መኪና ገዛ እኮ አልহামዱሊላህ። ያቺ ፈረንጃህ አለላት ገዛት። ግን ኢሉሚናንቲ ነው አሉ። ምን አፈር ነው እሱ? አይ የሰይጣን አምልኮ ነው። ሰይጣን ብር የለውም ልጄ ስማኝ፣ ችግር ነው ያለው። ቢኖረው ኖሮ በአንተ በወንድሙ አይጨክንም። ለአንተ ትቂማለህ፣ ታጨሳለህ፣ ውሸቱ አይቀርህ፣ ስርቆቱ አይቀርህ። አንተ ወንድሙ እያለ ለባዳ ወስደው ስጥቷል አያደርገውም። ሰማኛለህ? የሰፈር ሴት አልቀረ ስትል ከሰከስ ከዛ ከአህመድ ልጅ ጋር ደግሞ እያየሁ ነው። ይሄው ሌላ አይደለም። አግባ በልታ ሆዷ ተነፋ ይባልና ይበላል፣ በጥርስ ይበላል። አልበጅህም፣ ሰላም አልውልህም። ልቀጠቅጥህና ጋድዬህ እጄን ለመንግስት ይሰጣል።